ሰላም እንዴት ናችሁ? ያው አሁን ደግሞ ፖስ ፓርቱቱን ነው መለቅላችሁ ያው ከባለፈው የቀጠለ ስለዚህ ሰብስክራይብ እያደረጋችሁ ደግሞ የበለጠ ብታበረታቱኝ የተሻለ ቪዲዮዎችንና ወደ ቨርዥን 7 እና የተለያዩ ኤፒስትሪ የተለያዩ ነገሮችን ሶፍትዌሮችን ትሬኒንግ እንድሰራ ብታበረታቱኝና ሼር ሰብስክራይብ ያስደረጋችሁ እንትን ብትሉ የተሻለ እንድሰራ ያደርገኛልና እባካችሁ ሰብስክራይብ እያደረጋችሁ እንደ ብታበረታቱኝ የተሻለ ነው። ወደ ትሬኒንጉ እንሄዳለን። ያው ከባለፈው ያቆምነው ኦርደር ላይ ስለነበረ ወደ ኦርደር ማለት ሪፈረንስ ላይ ኦርደር ካደረግን በኋላ ከዛ ዱፕሊኬት ሌላ ኦርደር ላይ እንዴት አድርገን ሌላ ኦርደር አድ እናደርጋለን የመሳሰሉትን ፓርት ነው የምንቀጥለው። ስለዚህ ወደ ሪፈረንስ እንሄዳለን ማለት ነው። ስለዚህ አሁን ቴብል 5 ወይም ቴብል 14 ሳራ ቴብል 14 የሚጠጣ ነገር ጨመሩ ወይም ሌላ ኤክስትራ ነገር ሲጨምሩ ምንድነው የምናደርገው? እዚሁ ሪፈረንስ ላይ እንገባና እዛው ቴብል 14ን ሰሌክት አደረግና ወይም ደብል ክሊክ ካልሆነ ሪትራይቭ የምትላለች ከታች ሪትራይቭ የሚለውን ደብል ክሊክ አድርጌ ሪትራይቭ አደርገዋለሁ ማለት ነው። ዜን ሪትራይቭ ካረኩ በኋላ ምንድነው መጨመር የምፈልገው? አሁን መጠጥ ከሆነ መጠጥ፣ ሆት ድሪንክ ከሆነ ሆት ድሪንክ የጨመሩት ሆት ድሪንክ ከሆነ ሆት ድሪንክ ብዬ ይሄንን መርጥና ኳንቲቲውን 2 ከሆነ 2 ብዬ ኦኬ ብዬ ኦርደር አደርጋለሁ ማለት ነው። ኦርደር ሳደርገው አሁን ወደ ኦርደሩ ይወጣል ማለት ነው። ስለዚህ አሁን ሪፈረንስ ላይ ተመልሼ ብሄድና ቴብል 14 አሁን ባየው ስንት 3 አይተም ሆኗል ማለት ነው። እዛ ላይ ተጨምሯል ማለት ነው። ሌላውም እንደዚሁ በተጨማሪ 14 ላይ እንደዚሁ የሚጨምሩ ከሆነ 12 ላይ ቴብል 12 ላይ ይመጣሉ። መጨመር የሚፈልጉትን ምግብ መርጥና ኳንቲቲውን አርቲክል ሞዲፋይድ ካላቸው እዚህ ጋር አስገባለሁ። ከሌላቸው ኦኬ ብዬ ኦርደር አደርጋለሁ ማለት ነው። ኦኬ ብዬ ኦርደር ከማድረጌ በፊት ግን ማስተዋል ያለባችሁ እዚህ ጋር ያለውን እዚህ ጋር ያለው ትክክል ነው አይደለም የሚለውን መጨረሻ ላይ ተጨመረው ይሄ ነው። ይሄንን ትክክል ነው አይደለም የሚለውን አረጋግጠን ኦርደር እንለዋለን። ኦርደር ካልን በኋላ ይያዛል ማለት ነው። ስለዚህ በዚህ አይነት መልኩ ምንድነው ኦርደር ኦፕሬሽን ይደረጋል ማለት ነው። ግን እያንዳንዱ እንደዚሁ አዲስ ከሆነ እዛው አዲስ ላይ አዲስ ካታጎሪ ትመጣላችሁ። አዲስ ከሆነ አዲስ እንደ አዲስ ምን እናደርጋለን? አዲስ ከሆነ እንደ አዲስ እንመርጥና እንደዚሁ እናደርጋለን ማለት ነው። ሌላው እዚህ ጋር ኦርደር ላይ ቴብል ሊቀያየሩ ይችላሉ። ቴብል ሊቀየር ይችላል አንድ ሰው ወይም ዌተሯም ልትቀየር ትችላለች። ስለዚህ ቴብል ለመቀየር ከፈለግን ቴብሉን ሪፈረንስ ላይ እንመጣለን። መጀመሪያ እንመርጣለን እንትኑ ሰሌክት እናደርገው ወይም ደብል ክሊክ ወይ ሪትራይቭ እናደርጋለን። ካረግን በኋላ እዚህ ጋር እንመጣለን። ዜን አርኤምኤስ ላይ እንመጣና ቴብልን መርጥ ማለት ዌተር ቴብሉን እንቀይራለን ማለት ነው። ቴብል 40 ከሆነ 41 ብለን ኦርደር እንለዋለን ማለት ነው። ቴብል 41 ብለን ኦርደር እንለዋለን። ዜን ቴብሉ ይቀየራል ማለት ነው። ቴብል 12 የነበረው ወደ 41 ይቀየራል ማለት ነው። ሌላው እንደዚሁ ዌተሮችን መቀየር ከፈለግን ያው ሪፈረንስ ላይ እንገባለን መልሰን። እዚህ ጋር አሁን ሳራን ወደ ተሰማ መቀየር ከፈለግን ይሄንን ደብል ክሊክ ወይ ሪትራይቭ እናደርገውና እዛው እንመለሳለን ዌተር ላይ። ከዛ ቴብል ላይ እንመጣለን። ዌተር ላይ ቴብል እንመርጣለን። ቴብል ምናልባት ቴብል 1 ሊሆን ይችላል። ቴብል 1 አረኩትና ዌተሯን ደግሞ ሳራ ሳይሆን ተሰማ አረኩት። ዜን ኦርደር ብለው ይቀይረዋል ማለት ነው። አሁን እዚህ ጋር ስንመጣ ተሰማና ኦርደሩ በ1 ሆኗል ማለት ነው። ስለዚህ እንደዚህ አድርገን እንተናናለን። ፋይናሊ መጨመር በሚፈልግበት ሰዓት ይጨመራል። ፋይናሊ አንድ ሰው ቢል ሲፈልግ ምንድነው የምናደርገው? ቢሉን እፈልጋለሁ ሲል ዜን ደብል ክሊክ እናደርጋለን። ይሄን ሪትራይቭ እናደርገዋለን። ሪትራይቭ ካደረግነው በኋላ ቶታል እንላለን። ቶታል ብለን ዜን እዚህ ጋር በክሬዲት ከሆነ ክሬዲት እንመርጣለን፣ ካሽ ከሆነ ካሽ እንመርጣለን። ዜን ኦሬዲ በዲፎልት እንትኑ ካሽ ስለሆነ ካሽ እንመርጣለን። ክሬዲት ከሆነ ክሬዲት ብለን ዜን ፕሪንት እናደርገዋለን ማለት ነው። ፕሪንት እናደርገዋለን ማለት ነው። ፕሪንት ስንለው ደረሰኝ ይወጣል ማለት ነው። ፕሪንት ደረሰኝ ይወጣል ማለት ነው። አሁንም ፕሪንት ለማድረግ ሪፈረንስ ላይ እንገባለን። ዜን ቴብሉን ሪትራይቭ እናደርጋለን። ዜን ቶታል እንላለን። ቶታል ካል በኋላ ይሄ ማለት ግራንድ ቶታሉ 1561 ብር ከ70 ሳንቲም ነው። ፕላስ ቫት አለው። ኢትስ ኖርማል ያለውን ነገር እንትን እናረጋግጥና ፕሪንት እናደርጋለን ማለት ነው። ቢፎር ፕሪንቲንግ
ማስተዋል ያለባችሁ ዋይተሯ ጋር መነጋገር ያለባችሁ ትክክለኛ ኦርደር ነው ወይ ይሄ እነዚህ ኦርደሮች ችምችም ባዳማ እና ጉላምጃም የሚባሉትን ምግቦች ነው ወይ ያዘዙት ኳንቲቲው ከነ ኳንቲቲው ትክክል ነው ወይ የሚለውን አረጋግጣችሁ ዜን ፕሪንት ማለት ትችላላችሁ። ኢቭን ኢፍ ፕሪንት ከማድረጋችሁ በፊት ከስተመሩ ቲን ነምበር አለ የለውም የሚለውን ማረጋገጥ መቻል አለባችሁ። ቲን ነምበር ካለው ሰየው እዚህ ጋር ክሊክ ታደርጋላችሁ። ከስተመር ላይ ቲን ነምበር ካለው ከስተመር የሚለው ላይ ክሊክ ታደርጋላችሁ። ሊስት ውስጥ ካለ ትመርጡታላችሁ። ከሌለ ኒው ብላችሁ ምንድነው ትመዘግባላችሁ። ስሙ አሁን ኤግዛምፕል FGF የሚባል ካምፓኒ ከሆነ ከዛ ቲን ነምበሩ ይሄን ያህል ከሆነ ቲን ነምበሩን ሲጽፉ ያረጋግጥላችኋል። ራሱ 9 ዲጂት 10 ዲጂት ነው መሆን ያለበት። ከ10 በላይ ሲሆን ራሱ ሰረዝ ያደርግባችኋል። ትክክል እንዳልሆናችሁ ያሳያችኋል። ከሱም በላይ ስታደርጉ ትክክል እንዳልሆናችሁ ያሳያችኋል ማለት ነው። ዜን ቲኑን እጽፋለሁ፣ ሴቭ እለዋለሁ። ሴቭ ስለው እዚህ ጋር ይመጣል ቲኑ። ዜን ከዛ በኋላ አረጋግጬ ፕሪንት እለዋለሁ ማለት ነው። ፕሪንት ካልኩት በኋላ አታችመንት ያመጣልኛል። ደረሰኙ ከወጣ በኋላ አታችመንቱን ያመጣልኛል። አታችመንቱን ፕሪንት ማድረግ ስፈልግ እዚህ ጋር ፕሪንት አደርገዋለሁ ማለት ነው። ፕሪንት ማድረግ ስፈልግ ፕሪንት አደርገዋለሁ። ስለዚህ ካልፈለኩት ክሎዝ አደርገዋለሁ ማለት ነው። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ቢል ፕሪንት እናደርጋለን ማለት ነው። ሌላው ፋንክሽናል ሪፈረንስ ላይ ከታች ሾኦል የሚል አለ፣ ስፕሊት ቢል እና ትራንስፈር ቢል የሚል አለ ማለት ነው። ሾኦል ማለት ያው የሁሉንም እንዳይ ከፈለኩ ሾኦል እለዋለሁ፣ የሁሉም ካሸሮች እንዲታየኝ። ስፕሊት ቢል የሚለው አንዱን ቢል ለሁለት ጊዜ ስፕሊት ለማድረግ ከፈለግን ስፕሊት ቢል በሚለው እንሄድና ዜን ስፕሊት ይሄን ቢል ሁለቱን ለብቻ ማውጣት ከፈለኩ እነዚህን ለብቻ ማውጣት ከፈለኩ ቢል ስፕሊት ማድረግ እችላለሁ ማለት ነው። ስፕሊት አድርጌ ፕሪንት እለዋለሁ ማለት ነው። ስፕሊት አድርጌ ፕሪንት እለዋለሁ። ለሁለቱ ቢል ይወጣል ማለት ነው። ሌላው ትራንስፈር ቢል ነው። ትራንስፈር ቢል ማለት በካሸሮቹን አሁን ምንነው አንዷ ካሸር የጧቷ ካሸር በጧቷ ካሸር ኦርደር የተደረገ አለ። ዜን ሰዎቹ ደግሞ ገና ናቸው እየበሉ ነው ያሉት ወይም እየተጠቀሙ ነው ያሉት። ስለዚህ ግዴታ ካሸሯ ደግሞ መውጣት አለባት ከስራ። ስለዚህ ወደዚህኛዋ ካሸር ምን ትራንስፈር ማድረግ አለባት ነው። ስለዚህ እነዚህ ኦርደሮች ትራንስፈር መደረግ አለባቸው። ትራንስፈር ትልና በካሸሯ ስም ማድረግ አለባት ማለት ነው። ካሸሯ አሁን ቴስት የሚባል ካሸር ከሆነች ያለችው እኔ አሁን ሴኔት አድሚን ነኝ። ዜን ወደ ቴስት ከሆነ ማስተላለፍ ወደ ቴስት ልንግና የቴስትን ፓስወርድ አስገባለሁ ማለት ነው። የቴስትን ፓስወርድ ካስገባው በኋላ ኦኬ እለዋለሁ። ምናልባት ፓስወርዱን ከተሳሳትኩ አይሆንም። የቴስትን ፓስወርድ አስገባለሁ ማለት ነው። ዜን ምን አደርጋለሁ? ፕሪቪሌጅ ከሌለኝ ደግሞ ትራንስፈር ማድረግ አይችልም ማለት ነው። ስለዚህ በእንደዚህ አይነት መልኩ ማኔጅ ይደረጋል ማለት ነው። ስለዚህ ፖስን ከሞላ ጎደል በዚህ ነው የምናደርገው። ይሄ ሰርችን ደግሞ ኦርደር ለማድረግ በሰርች ቴስት ብዬ ኤግዛምፕል ይሄን መጥቼ ኦኬ ብዬ መርጬ ኳንቲቲ መርጣለሁ። ዜን እዚህ አርኤምኤስ ገባለሁ። ዜን ዌይተር መቅደስ ከሆነች መቅደስ ከዛ ኦርደር እለዋለሁ። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ማኔጅ ማድረግ እንችላለን ማለት ነው። ስለዚህ ይሄ ነው ያለው ነገር ይሄ ነው። ማንኛውንም ጥያቄና ሀሳቦች እቀበላለሁ። ስለዚህ ከሞላ ጎደል ፖስ ኦፕሬሽን በዚህ አይነት መልኩ ነው የሚያልቀው ማለት ነው። ሌላው መጨረሻ ላይ ኤክስ ወይም ዜድ ለማውጣት ወደ ምንድነው የምታደርገው? ወደ ሆስት ዲቫይስ እንሄድና ፊዚካል ፕሪንተር እንላለን ማለት ነው። ፊዚካል ፕሪንተር ላይ ከገባን በኋላ እዚህ ጋር ካያችሁት ዴይሊ ኤክስ እና ዴይሊ ዜድ የሚላለ ማለት ነው። ዴይሊ ኤክስ ኤንድ ዴይሊ ዜድ የሚላለ ዴይሊ ኤክስ ከሆነ ኤክስ ሪፖርትን እንነጋለን፣ ኤክስ ይወጣል ማለት ነው። ዴይሊ ዜድ ከሆነ ዴይሊ ዜድ እናወጣለን ማለት ነው። ዴይሊ ዜድ ብለን እናወጣለን ማለት ነው። እንደዚሁ ሰመሪ ወሩን ሰመሪ ለማውጣት እዚህ ጋር ገብተን እንደዚህ አድርገን ዴት ቱ ዴት የሚለውን በመጠቀም ሰመሪውን ማውጣት እንችላለን ማለት ነው። ይሄን ይመስላል አንድ ካሸር የምሰራው ስራ ይሄን ይመስላል ማለት ነው። ስለዚህ ይህን ይመስላል። ስለነበረን ቆይታ አመሰግናለሁ። ሰላም